በ2017 ዓመተ ምህረት መጀመሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን መርማሪዎች በኦሮሚያ ክልል ጅማ ዞን ወደሚገኘው የሚድሮክ ሆራይዘን ፕላንቴሽን አንድ የእርሻ ጣቢያ ሲያመሩ ያጋጠማቸው የጠበቁት አልነበረም። በእርሻ ጣቢያው የተሰበሰቡ ሰዎችን የተመለከቱት መርማሪዎቹ ጠጋ ብለው ከየትና እንዴት እንደመጡ ጠየቁ። ግለሰቦቹ ከአዲስ አበባ ጎዳናዎች ታፍሰው ለቀናት ከታሰሩ በኋላ በኩባንያው እርሻው ላይ እንዲሰሩ የመጡ ነበሩ። ጉዳዩ ለኢሰመኮ መርማሪዎች ያልታሰበ ነበር። ኢሰመኮ በሆራይዘን የእርሻ ጣቢያዎች ውስጥ አሳሳቢ የሰራተኛ ቅጥር ሁኔታን ሲያገኝ የመጀመሪያው አይደለም። የተቋሙ ባለሙያዎች ቀድሞውንም ወደ ስፍራው ያመሩት ከዚህ ቀደም በኩባንያው እርሻ ጣቢያዎች እየተፈጸመ ያገኙት የህፃናት ጉልበት ብዝበዛ መቆሙን ለማረጋገጥ ነበር። ኢሰመኮ እስካሁን ይፋ ያላደረገው ይህ ግኝት እድሜያቸው ከ8 ዓመት ጀምሮ የሆኑ ህፃናት ተማሪዎች ኩባንያው ለትምህርት ቤት ግንባታ ያበደረው ገንዘብ በጉልበታቸው እንዲከፈል ጭምር ቡና እንዲለቅሙ መደረጉን የሚያሳይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የቡና እርሻ ጣቢያዎች ውስጥ የህፃናት ጉልበት ብዝበዛ እየተፈጸመ መሆኑን ለመጀመሪያ ጊዜ የደረሰበት በ2016 ዓመተ ምህረት የክትትል ቡድኖችን ባሰማራበት ወቅት ነበር። የኢሰመኮ ባለሙያዎች በቦታው የተገኙት የእርሻ ጣቢያዎች ያለውን የሴቶችና ወጣቶች መብት አያያዝ በተመለከተ ክትትል ለማድረግ ነው። የኮሚሽኑ የህፃናት መብቶች አስተባባሪው ይድነቃቸው ከበደ እንደሚናገሩት አገር አቀፉ ክትትል ከተደረገባቸው 7 ክልሎች ውስጥ በ3ቱ የህፃናት ጉልበት ብዝበዛ እየተፈጸመ ስለመሆኑ ተደርሶበታል። ከእነዚህ ክልሎች አንዱ ኦሮሚያ መሆኑን አረጋግጠዋል። በኦሮሚያ ክልል የህፃናት ጉልበት ብዝበዛ የተገኘው በየትኛው ኩባንያ የእርሻ ጣቢያዎች እንደሆነ ከመናገር ተቆጥበዋል። ቢቢሲ የተመለከተው ይፋ ያልተደረገ የኢሰመኮ ሪፖርት እርሻ ጣቢያዎቹ የሚድሮኩ ሆራይዘን ፕላንቴሽን ንብረት እንደሆኑ አስፍሯል። ለዚህ ዘገባ ቃለ መጠይቅ የተደረገላቸው ከ10 በላይ የቀድሞና የአሁን ሰራተኞችም የኩባንያው እርሻዎች ተማሪዎችን ቡና ሲያስለቅሙ እንደነበር አረጋግጠዋል። ኢሰመኮ ሐምሌ ወር ላይ ባወጣው የ2017 ዓመታዊ የሰብአዊ መብቶች ሪፖርት ላይም የድርጅቱ ስም ከዚሁ ጋር በተያያዘ ተጠቅሷል። ባለ 152 ገጹ የኢሰመኮ ሪፖርት በሆራይዘን ፕላንቴሽን የእርሻ ጣቢያዎች ሲፈጸም የነበረ ህፃናትን በቡና ለቀማ ላይ የማሰማራት አሰራርና የህፃናት ጉልበት ብዝበዛ መቆሙን እንደ ቁልፍ እምርታ ጠቅሶታል። የደረሰበትን ግኝት ግን በዝርዝር አላቀረበም። የህፃናት መብቶች አስተባባሪው ይድነቃቸው በእርሻ ጣቢያዎች ላይ የተደረገው ክትትል ሪፖርት አሁንም በግምገማ ሂደት ውስጥ እያለፈ መሆኑን ለቢቢሲ ተናግረዋል። በዚህም ምክንያት ጠቅላላ የሆነ መረጃ ከመስጠት ባለፈ ለይተው የኩባንያ ስም እየጠቀሱ ለመናገር እንደሚቸገሩ አስረድተዋል። በግዙፉ ሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ሆራይዘን ፕላንቴሽን ከዚህ ቀደም በመንግስት ባለቤትነት ስር የነበሩ 6 ሰፋፊ እርሻዎችን ያስተዳድራል። በእርሻዎቹ ከሚመረተው ቡና ውስጥ ከ80 በመቶ በላይ የሚሆነው ለውጭ ገበያ እንደሚቀርብ የሚድሮክ መረጃ ያመለክታል። እንደ ስታርባክስ ያሉ ዓለም አቀፍ የቡና ኩባንያዎች የሆራይዘን ደንበኞች እንደሆኑም በድረገጹ ተጠቅሷል። ኢሰመኮ የህፃናት ጉልበት ብዝበዛ ድርጊቶችን ያገኘው ሊሙ ኮሳ፣ ጉመርና ሱንጡ በተባሉ የሆራይዘን ፕላንቴሽን የእርሻ ጣቢያዎች ውስጥ ነው። 5 በኩባንያው እየሰሩ ያሉና የቀድሞ ሰራተኞች ትምህርት ቤቶች ተማሪዎቻቸውን ለቡና ለቀማ ሲያሰማሩ እንደነበር ለቢቢሲ አረጋግጠዋል። ቢቢሲ በተመለከተው የኢሰመኮ ሪፖርት እድሜያቸው ከ8 ዓመት ጀምሮ የሆኑ ህፃናት በጅማ ዞን ሊሙ ኮሳ ወረዳ የሚገኙት እርሻ ጣቢያዎች እንዲሰሩ መደረጉን ያመለክታል። የኮሚሽኑ መርማሪዎች እድሜያቸው ከ8 እስከ 13 የሆኑና ከአንደኛ እስከ 4ኛ ክፍል የሚማሩ ህፃናት ቡና ሲለቅሙ እንዳገኙ በሪፖርቱ ላይ ተጠቅሷል። ህፃናቱ ለለቀማ የተሰማሩት በኩባንያውና በአካባቢው ትምህርት ቤቶች መካከል በተደረገ ስምምነት አማካኝነት እንደሆነ ሪፖርቱ ያመለክታል። ቢቢሲ ያነጋገራቸው ሰራተኞችም ይህንኑ አረጋግጠዋል። በሆራይዘን ፕላንቴሽንና በትምህርት ቤቶች መካከል በተደረገው ስምምነት በቡና ለቀማ ወቅት ተማሪዎች በሳምንት ለ2 ቀናት በትምህርት ሰዓት ቡና እንዲለቅሙ እንደሚደረግ በሪፖርቱ ላይ ሰፍሯል። ስምምነቶቹ 2 አይነት ይዘት አላቸው። የመጀመሪያው የስምምነት አይነት ትምህርት ቤቶቹ ተጨማሪ ገቢ እንዲያገኙ ሲባል ተማሪዎች ቡና የሚለቅሙበት ነው። የድርጅቱ ሰራተኛና የወላጅ ኮሚቴ አባል የነበሩ አንድ የአካባቢው ነዋሪ ከተማሪዎቹና ቡና ለቀማ የሚገኘው ገቢ የሚሰጠው ለትምህርት ቤቶቹ እንደሆነ ተናግረዋል። የኢሰመኮ ሪፖርት በበኩሉም ክፍያው የሚፈጸመው ለትምህርት ቤቶች መሆኑን በክትትሉ ለማረጋገጥ ተችሏል በማለት ተመሳሳይ አሰራር ጠቅሷል። ሌላኛው የስምምነት አይነት የህፃናቱን ጉልበት
ለዕዳ መክፈያነት መጠቀምን የሚመለከት ነው። የጉመር እርሻ ጣቢያ ሰራተኞች ልጆች የሚማሩባቸው የጉመር የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤቶች ሲገነቡ ሆራይዘን ፕላንቴሽን 10 ሺህ ብር በስጦታ 200 ሺህ ብር ደግሞ በብድር እንዳቀረበ ሪፖርቱ ያስረዳል። ትምህርት ቤቱም ከሆራይዘን የወሰደውን የ200 ሺህ ብር ብድር ለመመለስ በሚል በትምህርት ቀናት ጭምር ህፃናቱ እንዲሰሩ ማድረጉን ይገልጻል። ሪፖርቱ ተማሪዎችን በትምህርት ቀናት ጭምር ከ10 እስከ 15 ለሚደርሱ ቀናት በቡና ለቀማ ስራ ላይ በማሰማራት የህፃናቱን ጉልበት ለዕዳ መክፈያነት እየተጠቀመ እንደሆነ ማረጋገጥ ተችሏል። ህፃናት ተማሪዎች በእርሻ ጣቢያዎች የተሰማሩት በግዳጅ እንደሆነ በኢሰመኮ ሪፖርት ላይ ሰፍሯል። ቢቢሲ ያነጋገራቸው አንድ የሆራይዘን ፕላንቴሽን ሰራተኛ ወላጆች ተማሪዎች ልጆቻቸውን ወደ እርሻው የሚልኩት በግዴታ እንደሆነ ገልጿል። ቡና ያልለቀሙ ተማሪዎች ቤተሰቦቻቸው ብር እንዲከፍሉ ይገደዳሉ። አለበለዚያም ደግሞ ትምህርት ቤት ሄደህ አትማርም ወላጅ አምጣ ተብለው የሚመለሱበት ሰዓት ነበር ሲል እማኝነቱን ሰጥቷል። አንድ ተማሪ አንድ ዙር ሄዶ ቡና ካለቀመ 250 ብር ይዞ መቅረብ አለበት ሲልም በኮሳ እርሻ ጣቢያ ላይ ተማሪዎቹን ያሰማራ የአንድ ትምህርት ቤት አሰራርን አስረድቷል። የሱንጦ የእርሻ ጣቢያ ላይ ተማሪዎቹን ያሰማራው ለኩ ጪሜ የመጀመሪያ ደረጃ ትምህርት ቤት የጠቀሰው የኢሰመኮ ሪፖርትም በተመሳሳይ በቡና ለቀማ ስራ ላይ ያልተሰማራ ተማሪ ላይ በቀን 250 ብር ቅጣት ሲጣል እንደነበር ይገልጻል። ተማሪው ቅጣቱን ካልከፈለ ደግሞ ከትምህርት ቤቱ ሊባረር እንደሚችል ኢሰመኮ ከተማሪ ህፃናትና ከወላጆቻቸው ጋር ባደረገው ውይይት አረጋግጧል በማለትም አክሏል። ህፃናቱ ለአደጋ በሚጋለጡበት ሁኔታ ውስጥና ለረጅም ሰዓት ቡና እንዲለቅሙ መዳረጋቸውም በሪፖርቱ ላይ የተጠቀሰ ጉዳይ ነው። በጉመር እርሻ ጣቢያ ተሰማርተው የነበሩ እድሜያቸው ከ14 ዓመት በታች የሆኑ ሴት ተማሪዎች ቡና በሚለቅሙበት ወቅት በወንድ ተማሪዎች ጾታዊ ትንኮሳ እንደሚፈጸምባቸውና ይህንንም ለመምህራንም ሆነ ለቤተሰቦቻቸው ለመናገር እንደሚፈሩ መናገራቸውን በሪፖርቱ ላይ ተካቷል። ተማሪዎቹ ለዚህ አይነቱ ጥቃት የተጋለጡት በቡና ለቀማ ወቅት በጫካ ውስጥ አስተማማኝ የደህንነት ጥበቃ ባለመኖሩ እንዲሁም ይዘዋቸው የመጡት መምህራን የሚከታተሏቸው አልፎ አልፎ ብቻ ብቅ እያሉ ስለሆነ መሆኑን አስረድተዋል። የህፃናት መብቶች አስተባባሪው አቶ ይድነቃቸው ቢቢሲ በተመለከተው ሪፖርት ላይ ስለተጠቀሰው የጾታዊ ጥቃት ድርጊት ለቀረበላቸው ጥያቄ ይህ ጉዳይ የእኛ ግኝት አይደለም በሚል ምላሽ ሰጥተዋል። ሴት ሰራተኞችን ስንጠይቃቸው የደረሰብን ጥቃት አለ ብለው ይሄ ብለው ያስቀመጡልን የለም የሚሉት አስተባባሪው የእርሻ ስራ የሚከናወነው ጫካ ውስጥ ከመሆኑ አንጻር ግን ሴት ሰራተኞች የበለጠ ለጾታዊ ጥቃት ተጋላጭ ሊሆኑ እንደሚችሉ አስታውሰዋል። በተጨማሪም የኢሰመኮ መርማሪዎች አንዲት ተማሪ በዚሁ የእርሻ ጣቢያ ቡና እየለቀመች በነበረበት ጊዜ ከጎሬው የወጣ ጅብ ሲያባርራት ወድቃ ጉዳት እንደደረሰባት በተማሪዋ ቤት በመገኘት ተጎጇንና የተማሪዋን ቤተሰብ በማነጋገር አረጋግጧል። ሪፖርቱ ጉዳት የደረሰባት ተማሪ ክትትሉ እስከተደረገበት ወቅት በእርሻ ጣቢያው የተደረገላት ምንም አይነት የሕክምና እርዳታ አለመኖሩንም ገልጻለች ይላል። ህፃናቱ የለቀሙትን በግምት ከ25 እስከ 30 ኪሎ ግራም የሚመዝን ቡና ተሸክመው እንደሚያደርሱ ክትትል በተደረገበት ዕለት እስከ ምሽቱ 12 ሰዓት ተኩል ድረስ ሲሰሩ እንደነበር እንዲሁም ምግብና ውሃ ከቤታቸው ይዘው ያልመጡ ተማሪዎች ለረሃብና ውሃ ጥም እንደሚጋለጡ በሪፖርቱ ላይ ተዘርዝሯል። ህፃናቱ ከትምህርት ቤት ወደ እርሻ ጣቢያው በአይሱዙ ተሽከርካሪዎች ተጭነው እንደሚመጡና በርካታ ህፃናት በአንድ ላይ ተጨናንቀው ስለሚጓዙ አደጋ ይደርስብናል የሚል ስጋት እንዳለባቸው ለኢሰመኮ ገልጿል ሲልም ያስረዳል። ቢቢሲ ያነጋገራቸው አንድ የሆራይዘን ሰራተኛና ሌላ የአካባቢው ነዋሪም በወላጅ ዘንድ ይህ ስጋት እንደሚነሳ አረጋግጠዋል። ሌላኛው አሳሳቢ ጉዳይ የታፈሱ ሰዎች ቅጥር ሁኔታ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናት ጉልበት ብዝበዛ ግኝቱን ለፌዴራልና ለክልል መንግስት ባለስልጣናት እንዲሁም ለሆራይዘን ፕላንቴሽን ማስታወቁን አቶ ይድነቃቸው ይናገራሉ። ከ8 ወራት በኋላ ለድጋሜ ክትትል ባለሙያዎቹን ወደ እርሻ ጣቢያዎቹ መላኩን ያስታውሳሉ። ሌላኛው አሳሳቢ ጉዳይ የተደረሰበት በዚህ ጊዜ ነው። አቶ ይድነቃቸው እንደሚናገሩት ወደ ስፍራው ያመሩት የኢሰመኮ ባለሙያዎች ወደ እርሻ ጣቢያዎች የሚሄዱ ሰራተኞችን አግኝተዋል። ባለሙያዎቹ ሲያጣሩ በአዲስ አበባ የጎዳና ላይ ልጆች እንደነበሩና ወደ ማቆያ ገብተው እንደነበረ ከዚያ በኋላ ደግሞ ከተወሰኑ ቀናት ወደዚህ ስራ እንዲሰሩ እንደመጡና የመጡትም ያለ ፍላጎታቸው መሆኑን ገልጸውላቸዋል ሲሉ የባለሙያዎቹን ግኝት አስረድተዋል። አስተባባሪው ይህን ጉዳይ በየትኛው ኩባንያ የእርሻ ጣቢያ እንደተገኘ ከመናገር ተቆጥበዋል። ቢቢሲ ያነጋገራቸው 5 የእርሻ ጣቢያ ሰራተኞች ግን በ2015 እና በ2016 ዓመተ ምህረት መጨረሻ ከአዲስ አበባ ጎዳና የታፈሱ ሰዎች ወደ ሆራይዘን እርሻዎች መወሰዳቸውን ገልጸዋል። ቢቢሲ ነሐሴ 2016 ዓመተ ምህረት ወደ
ኩባንያው እርሻዎች የተወሰዱ 3 ሰዎችን አነጋግሯል። ግለሰቦቹ እንደሚያስረዱት በአዲስ አበባ ከተማ የተለያዩ አካባቢዎች ላይ በፖሊስ ከተያዙ በኋላ ቃሊቲ ውሃ ልማት አካባቢ በሚገኝ መጋዘን እንዲቆዩ ተደርገዋል። እነዚህም ወጣቶች አንዱ በህንፃ ግንባታ ላይ እየሰራ የነበረው ካሳሁን መለሰ ለደህንነቱ ሲባል ስሙ ተቀይሯል። ካሳሁን መርካቶ ተክለ ሃይማኖት አካባቢ በአዲስ አበባ ፖሊስ አባላት የተያዘው ራት ለመብላት ከባልደረቦቹ ጋር በወጣበት አጋጣሚ እንደነበር ያስታውሳል። ህንፃ ኮንስትራክሽን ውስጥ ኦቨርታይም እየሰራን ከምሽቱ 6 ሰዓት አካባቢ ለእራት ስንሄድ ነው የተያዝነው የሚለው ካሳሁን የፖሊስ አባላት እርሱንና ባልደረቦችን ምንም ሳይለዩ እንደያዟቸው ይናገራል። እንዲሁ በፖሊስ የተያዘው ካሳሁን ብቻ አልነበረም። ጓደኞቹን ለማግኘት እየሄደ እንደነበረ የገለጸ ሌላ እማኝ ልደታ ክፍለ ከተማ ውስጥ ከታክሲ ሲወርድ በፖሊስ መያዙን ተናግሯል። እማኞቹ እንደሚያስረዱት ታስረው ከነበሩት ሰዎች መካከል የመንግስት ሰራተኞች እንዲሁም በመምህርትነትና በአሽከርካሪነት የሚሰሩ ግለሰቦች ይገኙበታል። ኢሰመኮ ጥር ላይ ባወጣው መግለጫ ኑሯቸውን ጎዳና ላይ ያደረጉ ሰዎች ተይዘው የሚቆዩት ቃሊቲ በሚገኘው የአሽከርካሪዎች ማሰልጠኛ አካባቢ ባለ ሰፊ መጋዘን ውስጥ እንደሆነ ገልጾ ነበር። ካሳሁን በቃሊቲው ማቆያ ለ2 ሳምንት መታሰሩን ይናገራል። ታሳሪዎች ቤተሰብ ሆነ ሌላ ጠያቂ እንዲያገኙ እንዳልተፈቀደላቸው ስልካቸውንም ተቀምተው እንደነበር አንስቷል። ካሳሁን ወደ ማቆያው ከገባ 15 ቀናት በኋላ ከታሳሪዎቹ መካከል የተወሰኑ ሰዎች እየተመረጡ ወደ ስራ ተብለው መጫናቸውን ያስታውሳል። ወደ እርሻ ብለው አልነገሩንም፣ ዝም ብለው እየመረጡ ነው ወደ ስራ ብለው ያስገቡት ይላል። ወደ እርሻው በተወሰደበት ዕለት 9 ታታ ተብለው የሚታወቁት የህዝብ ማመላለሻ ተሽከርካሪዎች መንቀሳቀሳቸውን ያስታውሳል። ተሽከርካሪዎቹ እያንዳንዳቸው 64 ገደማ ሰዎችን ጭነው እንደነበርም ያስረዳል። ካሳሁን እንደሚናገረው ከዚህ አስቀድሞ 2 ጊዜ ገላንና ዘነበ ወርቅ አካባቢ በሚገኙ ማቆያዎች ውስጥ ታስሮ ነበር። ወደ ጅማ ሲወስዱን ግራ መጋባት ተፈጥሮብኛል፣ ግን ያው እስሩ ተደጋጋሚ ስለሆነብኝ የደረስኩበት ልድረስ ብዬ ነው ዝም ብዬ ተነስቼ የመጣሁት ሲል በወቅቱ የተሰማውን ይናገራል። ሌሎች 2 ምንጮች ግን ከቃሊቲው ማቆያ ከመውጣታቸው በፊት ለምን አይነት ስራ እንደሚሄዱ እንደተገለጸላቸው አስረድተዋል። እርሻ ላይ ለመስራት ከተስማሙት መካከል አንዳንዶቹ ለመሄድ ፈቃደኛ የሆኑት ከእስር ለመውጣት በሚል እንደነበር ገልጿል። በጉዞ ላይ ያሉ ያመለጡ እንደነበሩም ይናገራሉ። አንድ እማኝ ተሽከርካሪዎቹ ለምሳ ወልቂጤ ከተማ ላይ በቆሙበት ወቅት ያመለጡ ሰዎችን መመልከቱን ተናግሯል። ካሳሁንም በተመሳሳይ መኪናው ጅማ ከተማ ከደረሰ በኋላ ወደ ኩባንያው ከመተላለፋቸው በፊት በነበረው ጊዜ ያመለጡ እንደነበሩም ጠቅሷል። ካሳሁን አንድ መኪና እዚህ ሶኮሩ በጅማ ዞን ውስጥ የሚገኝ ወረዳ የሚባለው ቦታ ላይ ወድቆ ነበር፣ የተወሰኑ ልጆችም ተጎድተው ነበር፣ እየመሸ ስለነበር እኛን ጥለን ሄድን ሲል በአደጋ ምክንያት ወደ አዲስ አበባ የተመለሱ እንዳሉ አስታውሷል። ቢቢሲ ያነጋገራቸው እማኞች ጅማ ከተማ ከደረሱ በኋላ ወደ የሆራይዘን ፕላንቴሽን ተሽከርካሪዎች መዘዋወራቸውን ከዚያም በተለያዩ እርሻ ጣቢያዎች መበተናቸውን ገልጸዋል። እርሻ ጣቢያዎቹ በሆራይዘን ፕላንቴሽን ስር የሚገኙት ኮሳ፣ በበቃ፣ ሊሙ፣ ጉመርና ጨለለቂ መሆናቸውን 6 እማኞችና የኩባንያው ሰራተኞች አረጋግጠዋል። በዚህ መልኩ የመጡ ሰዎች በብዛት ቡና ለቀማ ላይ የቆዩ ሲሆን ወደ ጨለለቂ ጣቢያ የተወሰዱት ደግሞ በበቆሎ እርሻ ላይ ሲሰሩ ነበር። አንድ የሆራይዘን ሰራተኛ ከአዲስ አበባ ጎዳናዎች የመጡ ልጆች በቶሎ ከአካባቢውና ከስራው ጋር አለመላመዳቸውን ያስታውሳል። እንሄዳለን ብለው በጣም ይረብሻሉ፣ በብዛት ታመናል ብለው ይተኛሉ። ሕክምና ቢደረግላቸውም እዚህ ከሚቀርብላቸው ምግብ ጋር ያልተዋሃዱ ልጆች አሉ ይላል። አንዳንዴ ደግሞ በደቦ የመቀመጥ ነገር ተባይ ይፈጥራል፣ ያቺን ነገር መቋቋም አልቻሉም ሲልም ያክላል። ከእነዚህ የሰራተኞች መካከል ጥቂቶቹ አሁንም በስራ ላይ ናቸው። 2015 ዓመተ ምህረት በተመሳሳይ መልኩ ከተወሰዱ ሰዎች ውስጥ በዚያው አካባቢ ትዳር መስርተው እየኖሩ ያሉ እንደሚገኙ ምንጮች ገልጸዋል። አብዛኞቹ ሰዎች ግን በአጭር ጊዜ ውስጥ ወደ መጡበት መመለሳቸውን የሆራይዘን ሰራተኞች ተናግረዋል። 2 የንዑስ እርሻ ኃላፊዎችም ይህንኑ አረጋግጠዋል። መደበኛ ስራ ያላቸው የተያዙ ሰዎች ከቤተሰብ ገንዘብ አስልከው መመለሳቸውን አንድ ሰራተኛ አስታውሷል። ሌላ እማኝ ደግሞ ገንዘብ አዋጥተው እድሜያቸው ከፍ ያለ ሰዎች ወደ መጡበት እንዲመለሱ ማድረጋቸውን አንስቷል። ካሳሁን በበኩሉ ከ2 ወር በላይ የሰራ የለም፣ ሳንቲም እስከሚወስዱ ድረስ ቆዩ፣ ከዚያ በኋላ ነው ተነስተው የሄዱት ይላል። እርሱ ወደ ነበረበት ንዑስ እርሻ ከመጡ 68 ሰዎች ውስጥ አሁንም እየሰሩ ያሉት 2 ብቻ መሆናቸውን ያስረዳል። በዚህ ጉዳይ ላይ የሆራይዘን ምላሽ ምን ይመስላል? ሆራይዘን ፕላንቴሽን ከህፃናት ጉልበት ብዝበዛም ሆነ ከታፈሱ ሰዎች ቅጥር ጋር የተያያዙትን ክሶች አይቀበልም። የኩባንያ ዋና ስራ አስኪያጅ ነጻነት ጋሻዬ አገራችን የፈረመችውን ዓለም አቀፍ ስምምነት ተከትለን አውሮፓና አሜሪካ ሀገራት ላይ ኤክስፖርት የምናደርግ ትልቅ
ድርጅት ነን ሲሉ የሚመሩትን ኩባንያ ተከላክለዋል። ዋና ስራ አስኪያጁ በኢሰመኮ ከቀረበው ሪፖርት ውስጥ ያልተቀበልናቸው በልዩነት የወጣንባቸው ነገሮች አሉ ብለዋል። አቶ ነጻነት ለትምህርት ቤት ጥገና የሚውል ገንዘብ መስጠትን ጨምሮ የኩባንያው እርሻ ጣቢያዎች ከትምህርት ቤቶች ጋር ስምምነት ፈጽመዋል መባሉን ይስማሙበታል። ስምምነቶቹ የተፈጸሙት አካባቢውን ለመጥቀም ተማሪዎቹን ራሳቸውን እንዲያጎለብቱ እንዲሁም ትምህርት ቤቶቹ የሚጠቀሙበት ግብዓት እንዲያገኙ ለማድረግ እንደሆነ ያስረዳሉ። ነገር ግን ሕጉን ተከትለን ማለት ነው፣ በግዳጅ አይደለም። በአግባቡ ተግባብተን እድሜያቸው የደረሱትን ለይተን ከትምህርት ሰዓት ውጭ በሆነ መልኩ ነው የምንሰራው ሲሉ ክሱን ውድቅ አድርገዋል። ተማሪዎች ሲሰማሩ የነበረው ቅዳሜና እሁድ እንደሆነ የሚናገሩት አቶ ነጻነት እርሻ ላይ የሚቆዩትም ከጠዋቱ 2 ሰዓት እስከ 10 ሰዓት ገደማ መሆኑን ይናገራሉ። ይህም ቢሆን ግን ቡና ለቀማ ላይ የተሳተፉት ከ18 ዓመት በላይ የሆናቸው ብቻ እንደነበሩ በአጽንኦት ያነሳሉ። የመጀመሪያው ደረጃ ትምህርት ቤት ሆነው ከ15 እስከ 18 ዓመት በላይ የሆኑ ልጆች አሉ ሲሉም መከራከሪያቸውን ያጠናክራሉ። ተማሪዎች በፈቃደኝነት ወደ እርሻ ጣቢያዎቹ ስለመምጣታቸው ሆራይዘን ማጣራት ያደርግ እንደሆነ ጥያቄ የቀረበላቸው አቶ ነጻነት ተማሪ በራሱ ፈቃድ ነው የሚሰራው፣ ግብዓቱንም የሚያገኘው ለራሱ ነው፣ እንደዚህ በአስገዳጅ ሁኔታ የሚሰራበት ሁኔታ አለ ብዬ አላስብም የሚል ምላሽ ሰጥተዋል። ከአዲስ አበባ ጎዳናዎች የታፈሱ ሰዎችን በተመለከተ የቀረቡ ክሶችንም በተመሳሳይ ተቃውሟል። እንደ አቶ ነጻነት ገለጻ ድርጅታቸው በምርት ስብሰባ ወቅት የሚያስፈልጉትን በሺዎች የሚቆጠሩ ሰራተኞች ለማግኘት ከክልልና ከፌዴራል የመንግስት መስሪያ ቤቶች ጋር ይፈራረማል። ከደቡብ ምዕራብ ኢትዮጵያ ካፋ ዞን እንዲሁም ሰሜን ቤንቾና ደቡብ ቤንች ወረዳዎች ጋር የተደረጉ የሰራተኞች ምልመላ ስምምነቶችን በማስረጃነት ለቢቢሲ አቅርበዋል። ስምምነቶቹ የሚመለመሉ ሰራተኞች ዕድሜ ከ18 ዓመት በላይ መሆን እንዳለበት ያሰፈሩ ናቸው። ለቢቢሲ ያነጋገሯቸው የሆራይዘን እርሻ ጣቢያዎች የስራ ቅጥር ማስታወቂያዎችም ተመሳሳይ መስፈርት አካተዋል። ዋና ስራ አስፈጻሚው ከአዲስ አበባ ከተማ አስተዳደር ጋር በተያያዘ ያቀረቡት በከተማዋ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ የተጻፈን የምስጋና ደብዳቤ ነው። ዋና ስራ አስፈጻሚው ማስረጃዎቹን ያቀረቡበት ዕለትና ደብዳቤው የተጻፈበት ቀን ተመሳሳይ ነው። መስከረም 21 ቀን 2018 ዓ.ም የተጻፈው የምስጋና ደብዳቤ ሆራይዘን ፕላንቴሽን በመዲናዋ ለማህበራዊና ኢኮኖሚያዊ ችግር ተጋላጭ የነበሩ ከ20 ሺህ በላይ ወጣቶች በጊዜያዊ የስራ ዕድል ተጠቃሚ እንዲሆኑ ማድረጉን የሚገልጽ ነው። ይህ የተደረገውም ከመስከረም 2015 እስከ ታህሳስ 2017 ዓ.ም ባሉት ጊዜያት እንደሆነ ደብዳቤው ያስረዳል። አቶ ነጻነት እንደሚናገሩት ከመንግስት ጋር በሚደረጉ ስምምነቶች አማካኝነት ሰራተኞች በሚመለመሉበት ወቅት የኩባንያው ተወካዮች በቦታው ይገኛሉ። ሁሉም ቦታ ላይ የራሳቸውን ተወካዮች ይኖራሉ። እነዚያ ተወካዮች መልምለው በትክክል እድሜያቸው የደረሱ መሆኑን አረጋግጠው ተጭነው ብቻ ይመጣሉ ሲሉ ሂደቱን አብራርተዋል። ኩባንያው ከመንግስት የሚቀርቡለት ሰራተኞች በፈቃዳቸው የመጡ ስለመሆናቸው ያጣራ እንደሆነ ለቀረበላቸው ጥያቄ ምላሽ ሲሰጡ ሰራተኛ በሚመጣበት ሰዓትና ልናደርግ የምንችለው ህጋዊ መሆናቸውን ማረጋገጥ ብቻ ነው። ሌላው ነገር በሙሉ የመንግስት ኃላፊነት ነው ብለዋል። በዚህ መልኩ የመጡ ሰራተኞች በኩባንያው አሁንም ስራ ላይ ያልሆኑት የምርት ስብሰባ የሚከናወነው ለ3 ወራት በመሆኑ እንደሆነ ጠቅሰዋል። ዋና ስራ አስኪያጁ አቶ ነጻነት ፈቃደኛ ነኝ ብሎ መቆየት ከፈለገና ከኛ ጋር መቆየት ይችላል፣ አይ ካለ ግን ምርቱን እንደጨረሰ ደግሞ መሄድ ይችላል። እኛ የምናስገድድበት አዋጅም ውልም ስለሌለን ማለት ነው ብለዋል። ቢቢሲ ከጎዳና ላይ ተይዘው ወደ ሆራይዘን ፕላንቴሽን የተወሰዱ ሰዎችን በተመለከተ ከአዲስ አበባ ሴቶችን ህጻናትና ማህበራዊ ጉዳይ ቢሮ እንዲሁም ከአዲስ አበባ ፖሊስ ምላሽ ለማግኘት ያደረጋቸው ተደጋጋሚ ጥረቶች አልተሳኩም። የቢሮ ኃላፊ ወይዘሮ ቆንጂት ደበላ ከከተማ ውጪ በመሆናቸው ምላሽ መስጠት እንደማይችሉ ገልጸዋል። የቢሮ ኮሚኒኬሽን ኃላፊ በበኩላቸው ስለ ጉዳዩ ምንም መረጃ የለኝም የሚል ምላሽ ሰጥተዋል። የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ደግሞ ጉዳዩን አጣርተው ምላሽ ለመስጠት ቃል ቢገቡም ከዚያ በኋላ የስልክ ጥሪዎችን አልመለሱም።